ለምን ጥቃቅን ልምዶች ትልቁን ልዩነት ይፈጥራሉ? ጥቃቅን ልምዶች ልዩነት የሚፈጥሩ አይመስሉንም። ተደምረው ግን ትልቁን ማንነት ይፈጥራሉ። ትልቁን ባህሪያችን ይገነባሉ። ትልቁ ማንነታችን የጥቃቅን አቶሚክ ሃቢትስ አቶሚክ በኬሚስትሪ ወይም ደግሞ ፊዚካል ኬሚስትሪ እያንዳንዱ መጠነቁስ ሰብስታንስ የተሰራው ከአተምስ ነው። አተምስ በአይን አይታዩ፣ በጣም ጥቃቅን ናቸው። አቶሚክ ናቸው ወይ ደግሞ ማይክሮስኮፒክ ናቸው። እያንዳንዱ ቁስ የተሰራው ከነዛ አተሞች ነው። አተሙ ትልቁን መጠነቁስ ሰርተውታል ተደማምረው ማለት ነው። ስለዚህ እኛም የጥቃቅን አተሞቻችን ወይ ደግሞ አቶሚክ ሃቢትስ ልማዶቻችን ስሪት ነን። የነዛ ተደማምረው ነው ትልቁን ማንነታችንን የፈጠሩት። እኔ ትልቁ የኔ ባህሪ የጥቃቅን ባህሪያቶቼ ድምር ውጤት ነኝ። ወይም ደግሞ እያንዳንዱ የናቅኳቸው ነገም ትልቁን መጥፎ ጥሩ ባህሪ ገነባ ይሆናል። ግን አስበን ካልኩሌት አድርገን ወስነን ጥቃቅኑን ነገር ሳንንቅ ዛሬ በጥቃቅኑ ጀምረን ብናደርጋቸው እመኑኝ ትልቁ የምትፈልጉት ማንነት ባህሪ ሀቢት መገንባት እንችላለን። ለምሳሌ ቀላሉ ነገር አቶሚክ ሃቢትስ ከሚለው መጽሐፍ ላይ ጄምስ ክሊር ምን ይላል? እዛ ላይ በየቀኑ 1% በጎ የሆኑ ሀቢቶች ልምዶች 1% ብናደርጋቸው በአመት 37% አዲሱን ባህሪ ተላብሰነው አዲሱን ማንነት ተላብሰነው እናገኘዋለን በአንድ አመት ውስጥ ማለት ነው። 1% በቀን ልዩነቱ ላይ ይታይ ይችላል። ሰዎች የተቀየርን መሆኑ ላይ ይረዱት ይችላሉ። በአመቱ ግን 37% ግን በጣም ብዙ ልዩነት ነው በአመቱ የመጣው። ምክንያቱም ሳናቀው ያደረግነው ነገር በአመቱ መጨረሻ ግማሽ የቀረበ አዲስ ባህሪ እንዲዋለድ ወይ ደግሞ እንዲፈጠር አድርጓል ማለት ነው። በተቃራኒው ደግሞ በ1% መጥፎ ልምድ ስንፈጽም 1% ማለት ነው ችግር የለውም ይያል ዛሬ 1% መጥፎ ልማድ ውስጥ ከተዘፈቅን ነገ 1% እየጨመረ መጨረሻ ላይ 0 ላይ እንደርሳለን ማለት ነው። 0 ምን ማለት ነው? ከመጥሩ ድርጊታችን ተንሸራተን እንወርዳለን ማለት ነው። ምንም ውርስት የሆነ ሴናሪዮ ውስጥ እንገባለን ማለት ነው። 1% መጥፎ ነገር ወደ 0 ይወስደናል። 1% በጎ ነገር 37% በህይወታችን ውስጥ ትልቅ ኢምፓክት ይፈጥራል ማለት ነው። በማንነታችን ባህሪያችን ላይ ማለት ነው። ስለዚህ የመጽሐፍ ልምድ የሌለው ሰው ዛሬ 2 ደቂቃ ቢያነብ አንድ ገጽ ሊሆን ይችላል። 2 ደቂቃ ቢያነብ በየቀኑ ያንን ቢያደርገው በአመቱ መጨረሻ 37% ባህሪው ሆኗል ማለት ነው። መጽሐፍ የማንበብ ልማድ ኤክሰርሳይዝ የማድረግ ልማድ ለ2 ደቂቃ ብቻ ራሳችሁን ግዴታ ውስጥ አድርጋችሁት ለ2 ደቂቃ የሰራችሁት ኤክሰርሳይዝ በአመቱ መጨረሻ 37% ኤክሰርሳይዝ የዳበረ ሰውነት ታገኛላችሁ ማለት ነው። ወይ ደግሞ እናገኛለን ማለት ነው። ሌላም አዳዲስ ባህሪያት መገንባት የፈለግናቸው አዳዲስ ባህሪያት ለ2 ደቂቃ ገድበ ነው ጊዜያችንን ወስነን ብናደርጋቸው በአመቱ መጨረሻ ያ ባህሪ የኛ ሆኖ እናገኘዋለን ማለት ነው። ስለዚህ አዲሱን ማንነት በጥቃቅን ልምዶች እንገነባዋለን። በየዕለቱ ባልናቅናቸው መጠን ትልቁን ማንነት ይገነባሉ ማለት ነው። ስለዚህ ጥቃቅኑን ልምዶቻችን መናቅ የለብንም። ቅንጣት የሆኑ ልምዶች ናቸው ትልቁን ባህሪ የሚገነቡት ማለት ነው። ሰዎች ግን በዛ መጠን ልዩነት የሚፈጥር ስለማይመስላቸው አያደርጉትም ወይ ደግሞ ይንቁታል ማለት ነው። ሳይናቅ ጥቃቅኑን ነገር ብናደርገው በዛው ልክ ቀሎን እናደርገዋለን። መልካም ጊዜ ይሆንላችሁ። ቴንክ ዩ ሶ ማች